አሜን። እግዚአብሔር አምላካችን የሰላም እዚህ ሰዓት ስላደረሰን ስሙ የከበረና የተመሰገነ ይሁን። ወደ ተለመደው ወደ ትርጓሜያችን እንሄዳለን ማለት ነው። ከዛ በፊት ግን አባታችን ያስተላለፉት መልእክት ተቀብለን ሁላችንም ልባችንን ሰብሰብ በማድረግ ትርጓሜውን እንድናዳምጥ መልእክትን እያስተላለፍ ቀጥታ ወደ ትርጓሜው እንሄዳለን ማለት ነው። ወገጹ ዘፍጹም በጽልመት ፈርሃ ወደንገጸ ዲያብሎስ ወገጹ ዘፍጹም በጽልመት ሲል ነው። ፊቱ ጨለማን የተቀባ ዲያብሎስ ፈርሃ፣ ጠረጠረ፣ ደነገጠ፣ ተሸበረ። በጋ ፍጻሜ እንዲህ ይህ በግዕዝ ቦታ የገባ ነው። ለምሁራነ ልብ በጥበብ አንተሰ ይቀባእከኒ በዘይት ርእስየ ቀስተ ወራታን ኢተቀባት ዘእንበለ በደመ ኃያላን ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ እንዲል። አንድም ፊቱ በጨለማ የተዘጋ ዲያብሎስ ፈርሃ፣ ጠረጠረ፣ ደነገጠ፣ ተሸበረ። እትፌጽም መንገዳ ወሐጽር ፍኖታ በሶቅ የፈጸሙ አፈ አናብስት እስመ ይትፈጸም አፋ ኩላ አመፃ እንዲል። አንድም ፊቱ በጨለማ የታተመ ዲያብሎስ ፈርሃ፣ ጠረጠረ፣ ደነገጠ፣ ተሸበረ። ዲያብሎስም ጌታ ቀድሞ ሲፈጥረው አሐዜ መንጦላዕት ቅርበ እግዚአብሔር አድርጎ ፈጥሮት ነበረ። ኋላ ግን ቀድስ ቢሉት ቀድሱኝ፣ አመስግን ቢሉት አመስግኑኝ፣ ፍጡር ነው ቢሉት ፈጣሪ ነኝ አለ። ብርሃኑን ገፎ በብርሃኑ ቦታ ጨለማን አጎናጽፈው እንጦሮጦስ አውርዶታልና ፈርሃ፣ ጠረጠረ፣ ደነገጠ፣ ተሸበረ።